በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅርና አንድነት በያላችሁበት ይሁንላችሁ እያልሁ መልካሙን ሁሉ እየተመኘው ዛሬ ደግሞ እንደገና ወደ እናንተ መጥቻለሁ። ክብር ለአምላካችን ለእግዚአብሔር ይሁን። እንዴት አላችሁልኝ? እንደምን ቆያችሁ? እንደምን ሰነበታችሁ? እንግዲህ ከዚህ በኋላ አዳዲስ ልዩ ልዩ ፕሮግራሞችን ይዤ ነው ወደ እናንተ የምመጣው። እንደሚታወቀው እስካሁን ድረስ ለረጅም ጊዜ ገድለ ክርስቶስ ሰምራን ከመጀመሪያው ጀምሮ እስከ መጨረሻው በልዩ ጥናት ተመስርቶ ሲቀርብላችሁ የነበረ ገድለ ክርስቶስ ሰምራ ነበረ። ይህ ገድለ ክርስቶስ ሰምራ እንግዲህ ተጠናቋል። ክፍል 25 ድረስ ተጠናቋል። በፊት በ13ም በ14ም ደቂቃ ተገድቦ ለቲክቶክ ጭምር ተዘጋጅቶ እስከ 45 46 ገደማ ደርሶ ነበረ። ነገር ግን ያንን በማስተካከልና በልዩ ሁኔታ በማዘጋጀት በዩቲዩብ ብቻ እንዲቀርብ በማድረግ ረዘም ያለ ደቂቃ ይዞ ሁለቱ በአንድ ላይ እንዲሰራ አድርጌ አዘጋጅቼን ያቀረብኩት። ይህንንም ደግሞ የብዙዎቻችሁ ፍላጎት ስለነበረ እንደገና ይቅረብልን፣ ከዚህ በፊት ሲቀርብ የነበረው እንደገና ይቅረብልን ብላችሁ በጠየቃችሁት መሰረትም ነው በዚያ ሁኔታ እንዲቀርብ የተደረገው። አሁን ግን ገድለ ክርስቶስ ሰምራ ተጠናቋል። ብትፈልጉ ዩቲዩብ ላይ ገድለ ክርስቶስ ሰምራ ክፍል 1 ክፍል 2 እያላችሁ እየጻፋችሁ መግባትና ማግኘት ትችላላችሁ። ሌሎችን ገድላት እንግዲህ እንዳስፈላጊነቱ የሚቀርቡበት ሁኔታ አለ። ይህ እንግዲህ የቃና ተዋሕዶ ፕሮግራም ነው። ልዩ ልዩ ፕሮግራሞችን ይዤ ወደ እናንተ እየመጣሁ እንማማራለን፣ እንተናነጻለን። የምታቀርባቸውን ጥያቄዎችም መልስ ለመስጠት እግዚአብሔር በረዳይ መጠን ዝግጁ ነኝ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ዛሬ አንደኛ ገድለ ክርስቶስ ሰምራን በማጠቃለል ሁለተኛ ደግሞ በገድለ ክርስቶስ ሰምራ መሃል ጣልቃ ገብ የሆኑ አንዳንድ ወሳኝና አንገብጋቢ የሆኑ ወቅታዊ ጉዳዮችም ተላልፈዋል። እነዚያን እንደ መዝጊያ ልጠቀምና ከዚህ በኋላ አዳዲስ ትምህርቶችን ይዤ ነው ወደ እናንተ የምመጣው። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። እንግዲህ ጽጌ ተሐድሶ ነው፣ ሁልጊዜ የምናገረው ቃል ነው። ምንድን ነው የሰውዬ እንዲህ አይነት ሀሳብ ይደጋግማል ልትሉ ትችላላችሁ። ልክ ናችሁ። ነባሮች ብዙ ጊዜ ረጅም ጊዜ አብራችሁን የቆያችሁ እግዚአብሔር ይባርካችሁ፣ ከልቤ አከብራችኋለሁ፣ አመሰግናችኋለሁ። እውነታችሁን ነው፣ ሊያሰለች ይችላል። ነገር ግን ደግሞ በዚያው ልክ አዳዲስ ሰዎች ሸር የምታደርጉላቸው ግቡና እዩ የምትሏቸው የምትጋብዟቸው ሰዎች ያዩታልና ይህንን ማስታወቂያ ለነሱ እንደምናገረው አድርጋችሁ እንድትገነዘቡልኝ ነው አደራ የምጠይቀው። ስለዚህ ተሐድሶ ነው። ተሐድሶ ደግሞ አዲስ ነገር መስራት አይደለም፣ አዲስ ነገር ፈጣሪ አይደለም። ከቃሉ እንደምንረዳው የነበረ መልካም ነገር ላይ የነበረ ጥሩ ነገር ላይ የነበረ እጅግ ንጹሕ ነገር ላይ ቆሻሻ ሲደረብበት ቆሻሻ ሲደረትበት ያን ነገር ለማስወገድ የሚታገል ነው እንግዲህ ተሐድሷዊ እንቅስቃሴ ማለት። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጥሩ ነገር ላይ ተመስርታ በወንጌል ላይ ተመስርታ በጥሩ ስርዓት ላይ ተገንብታ ነገር ግን በእድሜ ርዝማኔም ይሁን በልዩ ልዩ ጣልቃ ገብ የተሳሳቱ ሰዎች አካሄዷ ተበላሽቶባታል፣ መልኳ ጠውልጎባታል። ኢየሱስ ክርስቶስን አጥታለች። ኢየሱስ ክርስቶስን አውርዳ በምትኩ ሌሎችን ተክታለች። ስለዚህ ቤዛ የምትላቸው ሌሎች አሏት፣ መድኃኒት የምትላቸው ሌሎች አሏት፣ የምትሰግድላቸው የምትዘምርላቸው ሌሎች አሏት። ስለዚህ ይሄ ነገር ለምን አስፈለገ ከየት አመጣሽው ብለን የምንጠይቅ ሰዎች ስለሆን ተሐድሶ የሚለውን ሁልጊዜ በየመግቢያው መናገራችን አግባብ ነው ማለት ነው። እና እናንተም ይህንን ነገር እንድትረዱትና የራሳችሁ አድርጋችሁ ይዛችሁ እውነትም ተሐድሶ ይህ ከሆነ እኛም እንፈልገዋለን ብላችሁ በዚህ ሀሳብ ላይ ባለቤት ሆናችሁ እንድትገቡበትና እንድትሳተፉበት ነው የምጠይቀው። ስለዚህ እንግዲህ የባለፈውን ነገር እንደ ማጠቃለያ አድርጌ ልጠቀም። ያንን ሀሳብ ስናገር ግን እስቲ መጽሐፍ ቅዱሳዊ አንድ ጥቅስ ይዤ ልምጣ። የተለመደ ጥቅስ ሁልጊዜ የሚነበብ ሁልጊዜ የተለመደ የሚወደድ የሚፈለግ የቤተ ክርስቲያን ዋና ባንዲራ ሆኖ ከፍ ብሎ የሚውለበለብ ከፍ ብሎ የሚታይ
እኛ ማለት ይህንን ለዚህ የተጠራንን ሕያው መልእክት ነው ብለን የምንሞትለት፣ ዋጋ የምንከፍልለት፣ እረፍት የምናጣለት፣ የምንሮጥለት መልእክት ነው። ስለዚህ ይሄንን እስቲ ክፍሉን ላንብብላችሁ እና ትንሽ ማብራሪያ ሰጥቼ ያንን እስካሁን ድረስ የቆየሁበትን እንደ መዝጊያ አድርጌ ልጠቀም። ክብር ለአምላካችን ለእግዚአብሔር ይሁን። ከልቤ ነው የምወዳችሁ። ስለዚህ ይህንን እውነት የምትፈልጉና የምትወዱ ሁሉ እንስማማለን ብላችሁ ኮሜንት ላይ ጻፉ። እንስማማለን። የማትስማሙ ሰዎችም እንኳን ብትሆኑ እኔ እቃወማለሁ ብላችሁ ጻፉ። ግድ የላችሁም። የምትቃወሙት ጋርም እወያያለሁ። የምትቃወሙ ሰዎች እወያያችኋለሁ፣ እፈልጋችኋለሁ። ቲክቶክ ላይም ቢሆን ገብቼ ስማችሁን ከጻፋችሁልኝ፣ አድራሻ ከጻፋችሁልኝ ደውዬ በዚህ ቀን በዚህ ሰዓት ቲክቶክ ላይ እንነጋገር ብዬ እጠራችኋለሁ። ስለዚህ እናንተም ሁላችሁ እንስማማለን የምትሉ ወገኖች የቲክቶኩ አምባሳደር እና የቲክቶኩ ቤተሰብ ሆናችሁ ሀሳባችሁን እንድታካፍሉ የምንወያይበት ፕሮግራም ይፈጠራል ማለት ነው። ስለዚህ እንስማማለን እውነት ነው ብላችሁ ሀሳብ ወይም ደግሞ አስተያየት እንድትጽፉ ነው የምፈልገው። እግዚአብሔር ይባርካችሁ። የማርቆስ ወንጌል ምዕራፍ 16 እንግዲህ ጌታችን ኢየሱስ ክርስቶስ ከተነሳ በኋላ ሊያርግ ምናልባት ቀናት ላይ ሆኑ ይችላሉ። ምናልባት 24 ሰዓት የቀረው አይመስለኝም። በጥቂት በአንድ ሰዓት ጊዜ የተገደበ ነው ያለው ሰዓት። ምክንያቱም መጨረሻ ሰዓት ላይ ነው እችንን በማርቆስ ወንጌል ላይ የተናገራት። ስለዚህ ኢየሱስ እንደው እውነቴን ነው መሬት እየለቀቀ እያለ የተናገረው ነው የሚመስል። ይሄ እንግዲህ እሱ ስራውን ጨርሶ ሲሄድ ይሄ የእናንተ ነው ከዚህ በኋላ ብሎ ኃላፊነቱን ያደረውን ለቤተ ክርስቲያን ወይም ለሐዋርያት የሰጠው ተልእኮ ነው። እንዴት ደስ ይላል መሰላችሁ! አገልግሎትን ከኢየሱስ ተረክቦ ማስቀጠል እንዴት መታደል ነው! እንዴት ህይወት ነው! እንዴት ፈውስና ደስታ ነው! እስቲ ላንብበው። እንዲያው ቀድሜው ወደ ሐሳቡ ገባሁኝ። እንዲህ ሆነ። ጌታችን ኢየሱስ ክርስቶስ ማርቆስ ምዕራፍ 16 ላይ ቁጥር 16 እንዲህ ይላል። ቁጥር 15 ልጀምርላችሁ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ሁሩ ውስተ ኩሉ ዓለም ወስብኩ ወንጌል ለኩሉ ፍጥረት። ቃል በቃል ከግዕዝ ያለ ቃል። ሁሩ ውስተ ኩሉ ዓለም ወስብኩ ወንጌል ለኩሉ ፍጥረት። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። እኔ ከዚህ ቀጥሎ ያለውን ነው እንደው በሐሳብ ይዤላችሁ ወደ እናንተ የመጣሁት፣ ግን መሰረቶቹም እነዚያም ናቸው። ያመኑትንም እነዚህ ምልክቶች ይከተሏቸዋል። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገርም ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ። ጌታ ኢየሱስም ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። እነርሱም ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከእነርሱ ጋር ይሰራ ነበር፣ በሚከተሉትም ምልክቶች ቃሉን ያጸና ነበር። ሰው እንዴት ከዚህ ይላቀቃል? ክርስቲያን ነኝ ካለ በኋላ በክርስትና ስም በኢየሱስ ክርስቶስ ስም ተቋምን ከመሰረተ በኋላ ኢየሱስ የኔ ነው ካለ በኋላ የኢየሱስ ምርኮኛ ነኝ ካለ በኋላ ከዚህ መውረድ ከባድ ነው። ከዚህ መውረድ ከባድ ውድቀት ነው።
ይሄንን ማቃለል፣ ይሄንን መናቅ እንዴት? ከዚህ ላይ ምን ተጨማሪ አሁን ምን ጎድሎ ነው እዚህ ላይ የምንጨምርበት? ኢየሱስ አሳንሶን ነው? ኢየሱስ አጉድሎብን ነው? አሁን እዚህ ላይ ምን ይጨመራል? በስሜ 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 በቃ አሁን እኮ ይኸውላችሁ እኔ አሁን ይሄ የኦርቶዶክስነት መንፈስ የተጋባብኝ ሰው ስለሆንኩ ከዚህ እኔነት መላቀቅ አልፈልግም። ከተላቀቅኩ አገልግሎቴን አበርደዋለሁ። የአገልግሎቴ ትኩሳትና እሳት ይቀዘቅዝብኛል። የሚቆጨኝ የሚያንገበግበኝ በእልህ የማገለግለው ይሄ እኔነቴ ለምን ተበላሸብኝ? ለምን ጎደፈብኝ? ሐዋርያዊ ቅብብሎሽ አለኝ የምትል ቤተ ክርስቲያን፣ የፍሬምናጦስ የሰላማ የከሳቴ ብርሃን አገልግሎት በእጅ አለ የምትል ቤተ ክርስቲያን፣ የሐዋርያ ስልጣን በተዋረድ በቅብብሎሽ ከኔ ላይ ነው ያለ የምትል ቤተ ክርስቲያን በሚካኤል ስም ትሰብካለች እንዴ? ኢየሱስን ያወቅነው እኮ በገብርኤል ነው፣ ስለዚህ ቅድሚያ ለገብርኤል እንስጥ ትላለች። እንዴት ወራዳ! ኢየሱስን ያወቅነው እኮ ከድንግል ማርያም በኋላ ነው፣ ከቅዱስ ገብርኤል በኋላ ነው። ስለዚህ ኢየሱስን ለማወቅ ቅዱስ ገብርኤልን አስቀድመን እንወቅ። ወይ ክርስትና ወይ ክርስትና ወይ ክርስትና ወደድክም ጠላህም እግዚአብሔር አብ የላከው ኢየሱስን ነው። ገብርኤል የተላከው ለኢየሱስ ነው። ማርያም የጸነሰችው ኢየሱስን ነው። ሁሉ ነገር ከአብ ጀምሮ ተመልሶ ወደ አባቱ ሂዶ በአባቱ ቀኝ እስኪቀመጥ ድረስ ያለው ኢየሱስ ነው። መላእክት መጥተው አመሰገኑ። ስለዚህ ቅድሚያ ለመላእክት እንስጥ። ለዓለም ሁሉ የሚሆን ጌታ ክርስቶስ መድኃኒት ተወልዶላቸዋል ብለው የመሰከሩ መላእክት ናቸውና መጀመሪያም ለመላእክት እውቅና እንስጥ። ይሄማ ያጋንንት ትምህርት ነው። ቤተ ክርስቲያኒቱ ካጋንንት ያዳመጠችው ከፈጣሪ ወደ ፍጡር የወረደችበት የጣዖት አስተምህሮ ነው። እንጂ ቤዛዬ መድኃኒቴ ብላ ልትሰብከው የሚገባት ስሙ ይህ ነው ብላ ልትሰብከው የሚገባት ማርቆስ አባቴ የምትል ቤተ ክርስቲያን ከማርቆስ ጋር ያላት ግንኙነት እኮ ተቆርጦባታል። ይሄን ነው እኮ የሰበከው ማርቆስ። ሐዋርያው ወንጌላዊ ማርቆስ ይህንን እኮ ነው የሰበከው። ኢየሱስ የተናገራትን ሙሉ ቃል በታማኝነት ያስቀመጠው ወንጌላዊ ማርቆስ ይህንን እኮ ነው የሰበከው። ይህን ከሰበከ ማርቆስ አባቴ ነው ካልሁ የአባቱን ኑዛዜ በክብር መቀበል፣ የአባትን አደራ በታማኝነት መቀበል፣ እሱ እንደተናገረ መናገር ነው የኔ ድርሻ። ልብ በሉ። እንዲህ አላቸው። ከቁጥር 15 ጀምሮ ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ወደ ዓለም ሁሉ ሂዱ። አሁን ወደ ዓለም ሁሉ ሲባል ገደብ የለውም፣ ወሰንም የለውም። ከዚህ ወደዚህ ያለው የእነንትና እምነት ስለሆነ ሕገ መንግስቱ አይፈቅድልኝም የሚባል የለም። እየሞትክ ልታገለግል የተጠራህ አገልጋይ ነህ። ተከባብሮ ተፈራርቶ ምናምን የሚባል ነገር የለም። እርግጥ ነው የዚያን እምነት መሳደብ አይፈቀድልህም። ለምን ትሳደባለህ? ኢየሱስን መግለጥ፣ በድንቅና በታምር ኢየሱስን መግለጥ፣ ኢየሱስን መስበክ፣
የፍቅር ጌታ፣ የፍቅር መድኃኒት፣ የፍቅር ሕይወት የሆነውን ኢየሱስን መግለጥ ከያዘው እምነት የተሻለ ኢየሱስ ከሆነለት ኢየሱስን እንዲቀበል ማድረግ ነው። ያንተ እምነት የወረደ ነው ብለህ መናገር አይፈቀድልህም። ምን ያደርግልሃል? ጠብ እኮ ነው፣ ግጭት እኮ ነው፣ ትንኮሳ እኮ ነው። እሱም እኮ ያንተ እምነት የወረደ ነው ሊልህ መብት አለው። የፉክክር እምነት አይደለም የምንሰብከው እኛ፣ የመዳን ወንጌል ነው የምንሰብከው። ኢየሱስ ማለት ከሌሎች የእምነት መስራቶች ጋር ሲነጻጸር ብልጫው ምንድን ነው የሚለው በፍቅር መግለጥ። ከነ ባሃኢ ብልጫው ምንድን ነው? ከነ መሐመድ ብልጫው ምንድን ነው? ከነ ሙሴ ብልጫው ምንድን ነው? ከነ ኮንፌሽ ብልጫው ምንድን ነው? አያችሁ፣ ኢየሱስ ከሌሎቹ የእምነት መስራቾች ልዩ የሚያደርገው ምንድን ነው? ለምንድን ነው ኢየሱስን እንድንሰብክ እንደው ይሄ አለ አይደለ በሙሉ ፈቃድ የተቀበልነው? ለምንድን ነው? ኢየሱስ ልዩ ባህሪያት አሉት። ሲጀመር ጀምሮ አመጣጡ፣ በምድር ላይ አኗኗሩ፣ በምድር ያለውን ጉዞ ጨርሶ አካሄዱ ከሌሎቹ ይለያል። ስሙ ራሱ፣ በስሙ የሚሰሩ ስራዎች ራሱ ይለያሉ። ጠላቶቹ እንኳን ሐሰት ያጡበት፣ ወንጀል ያጡበት፣ በፍቅር ጀምሮ በፍቅር የጨረሰ ታማኝ ጋኔን እንኳን ቅዱስ የእግዚአብሔር ልጅ ያለ ጊዜያችን ልታጠፋን መጣህን ነው ያለው። እኛ ከአጋንንት ምስክርነት አንፈልግም፣ ግን ሰይጣን እንኳን ተጨንቆ የተናገረው እውነት አለ። ከሰይጣን የከፋ ጠላት የለም። ከሰይጣን የከፋ ስም አጥፊ የለም። ከሰይጣን የከፋ እንደው ነገሮችን የሚያበላሽ አምካኝ የለም። ኢየሱስ ላይ ግን አልቻለም። ነገሮቹን ሊያበላሽ፣ ነገሮቹን ሐሰት ሊያደርግ አልቻለም። ኢየሱስ ላይ ሲደርስ እየተንዘረዘረ ነው የወደቀው። ሐዋርያት እንኳን በኢየሱስ ስም ሲሉ ይህን ስም ይቋቋም ዘንድ አልቻለም። በስሜ አጋንንትን ያወጣል። አይገርም? ታዲያ ከመግቢያ ላይ እንዳልኳችሁ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ነኝ። ይሄ ስም የት ገባ? ይሄ ስም የት ጠፋ? አብሮ ተቀላቅሎ እኮ ሊሰበክ አይችልም። መላእክት ሁሉ ይስገዱለት በኩር ወደ ዓለም ሲገባ መላእክት ሁሉ ይስገዱለት የተባለ እኮ ነው። እንዴት የሚሰገድለትን ጌታ ከሰጋጆቹ ጋር እንዴት እኩል አደርጋለሁ? ሚካኤልም እኮ ተንበርክኮ የሚሰግድለት ኢየሱስ እኮ ነው። ክብር ይገባሃል የሚለው እኮ ነው። አንተ ሁሉን ፈጥረሃልና የሚለው እኮ ነው። እና ለሚካኤል ዝማሬ አቅርብ ነው የምትሉኝ? ለሚካኤል ውዳሴ ስግደት አቅርብ ነው የምትሉኝ? ኦርቶዶክስ እኮ ሙታብኛለች፣ ሙታለች እኮ። ሲኖዶሱ የደነዘዘ የፈዘዘ፣ ሊቃውንት ጉባኤው የሞተ፣ እንዲህ ሳይማሩ ሊቃውንት ጉባኤ ሆነው ተቀምጠው እኮ ነው። አሁን በሽታው ሳይማሩ ሊቃውንት ጉባኤ ተብለው ተሰየሙ፣ ሳይማሩ ሊቀ ጳጳሳት ተብለው ተሾሙ። አሁን የዘርና የፖለቲካ ጉዳይ ያሳዝናል። ገድላትን ድርሳናትን የሚሰብኩ ድንግል ማርያም ቤዛ ልትባል ይገባታል፣ እሷማ ቤዛ ካልሆነች እንዴት ተደርጎ አሉ። አያችሁ፣ ይህንን የማርቆስን ወንጌል ጨርሶ የማያውቁ የደነዘዙ የካዱ ወይም ደግሞ ቸል ያሉ ውሸታሞች ናቸው። እነዚህን እኮ ቆባቸውን ከላያቸው ብድግ እያደረጉ ወደ እርሻ ሂድ፣ አንተ ለዚህ ቤተክርስቲያን አትመጥንም፣ ወደ እርሻ ሂድ፣
ሂድ ወደ እርሻ፣ ወደ ግብርና ሂድ፣ ወደ ንግድ ሂድ። እስካሁን የሰበሰብከው ገንዘብ ይበቃሃል። እሱን ያዝና ሂድ፣ ንግድ ክፈት መባል ያለበት ይሄ ነው። አንድ የደብረ አለቃ አባታችን ለምንድን ነው 3 ሚሊዮን ብር ከፍለው የደብረ አለቃ ሊሆኑ መከራዎትን የሚያዩ አልኳቸው። እንዴ በ3 ወር ጊዜ ውስጥ መልሰዋለሁ አሉ። በ3 ወር ጊዜ ውስጥ መልሰዋለሁ፣ ምን ችግር አለ? ዋናው መግባቱ ነው አይደል ያሉኝ። እንዴ ይዘርፉታል፣ ይገለብጡታል። አያችሁ፣ እውነታቸውን ነው። 3 ሚሊዮን ከፍሎ ጉቦ የአንድ የደብረ አለቃ መሆን በየወሩ ስንት እንደው ወይ ጉድ! እሳቸው በ3 ወር አሉ አሳነሰው። በየቀኑ የሚገባው ስለት መባ፣ በየወሩ በንግስ በዓል ስም የሚገባው የሚሰበሰበው ለሆነ ህንፃ ተጣሞብን ተሰንጥቆብን አፍስሶብን ተብሎ በየሁዱ የሚሰበሰበው ገንዘብ ያኮ ማሰሪያ እኮ አይሆንም። አንድ ህንፃ እኮ ተጀምሮ 20 ዓመት ይቆያል እኮ። ገንዘብ አልሞላልን ብሎ ነው እየተባለ እየተበላ 20 ዓመት 30 ዓመት እኮ እንዳለ ተቀምጦ ያ የተሾመ ኮሚቴ ናውረድ ቢሉት ይሞታታል እንጂ አይወርድም። እንዴ ድርጅት እየከፈተበት አይደል? እየነገደበት አይደል? ታቦት የሚያስገኝ ታቦት አሁን በቅርቡ ይሄ ምንድነው አዳዲስ ታቦት ፋሽን የሆነ ህዝቡ እንደው አለ አይደለ ተነቃቅቶ ቅድስት ገሊት እያለ የሚመጣ የሚያነክሰው ታቦት እናስገባ እየተባለ እነ ሚካኤል ተበልቶባቸው ሲያበቁ እናርሴማ ተበልቶባቸው ሲያበቁ ደግሞ የሆነ ነጣጡስ እነ ጰንጣጡስ ምናምን ደግሞ እነሱ እየተበላባቸው እየተነገደባቸው ታስታውሳላችሁ። እኔ ቤተክርስቲያኒቱ ከፈቀደችልኝ የአዲስ አበባን ታቦታት በቁርጡ ፌስታል ሰብስቤ በባጃጅ ለቃቅሜ 4 ኪሎ ላይ ልዘርግፈው፣ ምንም አልሆንም። ይቀስፋል፣ ይቆርጣል፣ ያቃጥላል የሚሉት ታቦት እስኪ ያቃጥለኝና ህዝቡ ሁሉ ጽጌን ያየ ተቀጣ ተብሎ ክርስቲያን እንደው ጥሩ የታቦት አምላኪ ይሁን ብያልሁኝ። ይያዝ ይከሰስ ይጠየቅ ተባለ። አረ ባካችሁ ተው፣ አረ ተረጋጉ፣ አረ ብዙ ጉድ አለ፣ አረ የደበቅነው ብዙ ገመና አለ፣ እባካችሁን አልኩኝ። መቼም ይቻሉ ናቸው። ታቦታችን ተነካ እየየን ሞታለን አሉ። እንዴ እኔ ነኝ እንዴ ታቦት የነካው? እንግዲያውስ ይኸውላችሁ አልኩና ጳጳሱ ለሙስሊም ጠንቋይ 15 ጽላት አውጥተው የሰጡትን ለግርማ ሞገስ ለራሳቸው መጠበቂያ ለጠላት መከላከያ ብለው እንዴ ለኢህአደግ ሳይቀር ለኢህአደግ ይሄ ምንድነው እንግዲህ ማደንዘዣ ኢህአደግ ወደ ስልጣን እንዳይመጣ በዚያው በበረሃ እንዳለ የሚያስቀር እሱን ሁሉ በረሃ አዲስ አበባን ከተቆጣጠረ በኋላ በቃ አለ አይደል የሆነ አፍዛ ደንግዝ ሊደረግበት ስንት ስራ የተሰራበት ድግምት በአቡነ ጳውሎስ ላይ በግ ከነነፍሱ በማስቀበር አቃቤ ርዕስ መድፍነ ጸር መግረሬ ጸር ተብሎ የተደገመበት በጳጳስ ደረጃ እንግዲህ ታቦት የሚባለው ታቦት ከግራር እንጨት ይሰራል፣ ከወይራ እንጨት ይሰራል፣ ከጽድም ይቀረጻል። አሁን ግራር ስለሌለ የትኛውም እንጨት አሁን ታቦት ይሆናል። ማንም ባለሙያ ይቀርጸዋል። ያ ታቦት ከየትም ተቀርጾ ይምጣና ጳጳሱ ሜሮን ይቀበዋል፣ ይባርከዋል፣ ታቦት ይሆናል። እንግዲህ ይሄ ነው በቤተ ክርስቲያኒቱ ስርዓት መሰረት በጳጳስ ነው ታቦት የሚከብረው። አዲስ ቤተ ክርስቲያን ሲሰራ ጳጳሱ አዲስ ታቦት ይዘው ሂደው ታቦቱን ባርከው ሜሮን ቀብተው ህንፃውም ሜሮን ተቀብቶ ተባርኮ ቅዱስ ይባልና ይሰገድለታል። በጳጳሱ ፈቃድ ነው ለታቦቱም ለህንፃውም የሚሰገደው። እንግዲህ ራሳቸው ጳጳሱ እንደዚህ አይነት ስልጣን ያላቸው ናቸው። ታቦትን ያስቀርጻሉ፣ ታቦትን ይባርካሉ። ቅዱስ ነው ምዕመናን ስገዱለት ይላሉ። እንዲህ ያደረጉትን ታቦት ህዝብ እንዲሰግድለት ቅዱስ ነው ያሉትን ታቦት ለሙስሊም ጠንቋይ እባክህን ድገምልኝ ብለው የእሳቸውን ስምና የእናታቸውን ስም ሰጥተው ሰዱለት።
ያንን እንግዲያው ይሄ ምስጢር እኮ እኔ ከ15 ዓመት በላይ ደብቄ ይዤው የቆየሁት ነው። ለማውጣት ዝግጁ ብሆን እንዲህ አይነት ገመና ለመዘርገፍ ብቸኩል ኑሮ እኔ መጀመሪያውኑ ተሐድሶ ስባልኩ ይህን ማውጣት እችል ነበረ። ለምን ብዬ ጠብቄ ቆምኩ። ኢየሱስ የዓለም ቤዛ ነው ሲባል አይ ብቻውንማ እንደሱ አይደለም፣ በምንም ተአምር ይሄ ነውር ነው፣ ፍጡር ድንግል ማርያም ቤዛ አይደለችም ማለት ክህደት ነው ብለው ሲሉ እንዴ እሱ ሰውዬ ይረፋል ወይ? ማስጠንቀቂያ ሰጠሁ፣ አጋልጦታለሁ አልኩኝ። እየባሰባቸው ሲመጣ እንግዲያውስ ያው እርሶ ሰውዬ ማለት ይህ ነው አልሁና በተጨባጭ የራሳቸውን ድምፅ ሪከርድ የተደረገበትን ሁሉን ነገር ያዙት ዘረገፍኩላቸው። ገና እኮ የሚዘረገፋል። ይሄ ብቻ መሰላችሁ እንዴ? ልዘርግፍ ካልኩ እምዘረግፈው አለ። እኔ የሰዎችን ኃጢአት በማውጣት ወንጌል ላገለግል አልተጠራሁም። ነገር ግን ጸረ ወንጌል እየሆኑ ከመጡ እንዲጠነቀቁ አሁንም እየተናገርኩ ነው። ወንጌል እንስበክ ነው ያልኩኝ። ይሄ ሌላ ምንም አላልኩም። ይሄው የቅዱስ ማርቆስን አገልግሎት እናስቀጥለው። እስክንድርያ እናቴ ካል፣ ማርቆስ አባቴ ካል የማርቆስን አገልግሎት እናስቀጥለው ነው የኔ አባባል። አይ ማርያም ቤዛ ናት፣ ተክልዬ ቤዛ ናቸው፣ እንትና ቤዛ ነው፣ ክርስቶስ ሰመራ ቤዛ ናት የምትሉ ከሆነ ግን እኔ በእውነት ነው ብላችሁ አሁንም አለቃችሁ። ያለ ቦታችሁ ነው እዚህ ቤተክርስቲያን አናት ላይ የተቀመጣችሁት። ያለ ብቃታችሁ ነው የተሾማችሁት። ስለዚህ ስፍራውን እንድትለቁ፣ ስፍራውን ወንጌሉ እንዲረከበው እኔ ደግሞ ታገላለሁ። እኔ ለአባቶቼ ክብር መስጠት እፈልጋለሁ። አባቶቼን አከብራለሁ። መስቀላቸውን እኮ ሳለመዋለሁ። ምን ችግር አለ? አያጸድቀኝምም፣ ከደህንነቴም አያወጠኝም፣ ደግሞም አያድነኝም፣ ምንም አያደርግልኝም። ግን ምንም አይደለም። መሳለም ኃጢአትም አይደለም፣ ጽድቅም አይደለም። እኔ በጌታዬ የዳንኩና የታተምኩ ሰው ስለሆኑ መስቀሉ ክፋት የለውም ብዬ እቀበለዋለሁ። ነገር ግን ወንጌል ያልገባው ሰው ጸረ ክርስቶስ የሐሰት መስቀል ይዞ የጌታዬ መስቀል እያለ ቢል ይሄ መስቀል መውጊያ ነው እንጂ መባረኪያ ስላይደለ እቃወማለሁ። ስርዓት ያዙ ነው የምለው። ስለዚህ እኔ አሁንም የምለው በስሜ አጋንንትን ያወጣሉ ነው የምለው። እቺ ቤተክርስቲያን ኢየሱስን እንደገና መፈለግ አለባት። ገድላትን የማጋልጠው ይሄንን ስፍራ ገድላቱ የተረከቡትን ስፍራ እንዲለቁና የቦታው ባለቤት ወንጌሉ ስፍራውን እንዲይዘው ነው። አባቶች በዚህ ጉዳይ ላይ ልትተባበሩኝ ይገባል። ሊቃውንት የተባላችሁ ሰዎች በዚህ ጉዳይ ላይ ድርሻችሁን ልትወጡ ይገባል። ትልቅ ደሞዝ እየበላችሁ ድራፍት እንድትገለብጡ አይፈቀድላችሁ። ምዕመናን አትደንግጡ። የእመቤታችን ጉዳይ የሚቀነስም የሚሸጥ ጳጳስ ቢናገረው፣ ማንም መነኩሴ ይናገረው፣ መልአክ እንኳን መጥቶ ቢናገረው ገድላቱ ታምራቱ አይቀነሱም፣ ባሉበት ይቀጥላሉ ያለ መሀይም ቤተክርስቲያኒቱን ተቆጣጥሮ ሊኖርባት አይፈቀድለትም። አይቀጥልም። ገድላቱ ድርሳናቱ ባሉበት አይቀጥሉም፣ ይንኮታኮታሉ። ስፍራውን ቅዱስ ወንጌል ይይዘዋል። የዳኑ ሰዎች እናንተ ወርዳችሁ የዳኑ ሰዎች ወንጌል መድረኩን ይረከቡታል። ዝማሬ ለታቦት፣ ዝማሬ ለቅርጻ ቅርጽ፣ ዝማሬ ለህንፃ አይሆንም። ይህንን እቃወማለሁ፣ አወግዛለሁ። ወንጌል ነው ለፍጥረት ሁሉ ስበኩ ተብሎ የተሰጠው ወንጌሉ ነው። ይሄ ወንጌል ይውላችሁ ይታያችሁ እንደሆነ ነዋ ወንጌል መንግስተ ሰማያት መጻሕፍት ሐዲሳት አዲስ ኪዳን የታተመው ደግሞ ይውላችሁ አንብቡት እንዲታያችሁ። ይኸው
እናንተ ምናልባት አልታየንም ካላችሁ እኔ ላድርብላችሁ ደግሞ ነዋ ወንጌለ መንግሥተ ሰማያት እነሆ የመንግስት ወንጌል እነሆ የሰማያዊ መንግስት ወንጌል መጻሕፍት ሐዲሳት ይሄ አዲስ ኪዳን ነው። አዲስ ኪዳን ብፁዕ ቅዱስ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በ5ኛው ዓመት ለሁለተኛ ጊዜ ታተመ ነው የሚለው። እንግዲህ ይሄ እንዳለ ንጹህ ወንጌል ነው። ይሄ ምንም የተሸራረፈ ሐሳቡ የተቀየረበት የለም። ያው ከ66 ወንጌል ጋር አንድ ነው። ከዚህ ጋር አንድ ነው። ምንም ልዩነት የለውም። ሐዲስ ኪዳን ብቻ ተነጥሎ የታተመው ምዕመናን እንደምቾታቸው እንደ ፍላጎታቸው እንዲይዙ ታስቦ ነው። እና ይሄ ወንጌል ቤተክርስቲያኒቱ ያስፈልገኛል ብላ ካሳተመችው ከማተሚያ ቤት ወጥቶ ለምንድነው እዚያ መጻሕፍት ሱቅ ብቻ እንዲቀመጥ የተደረገው? ለምንድነው አባቶች ይህ የኔ ተልእኮ ነው፣ ከቅዱስ ማርቆስ የተቀበልኩት አደራዬ ነው፣ የምሞትለት ዋጋ የምከፍልለት ለሰማያዊ መንግስት እጩ የሆንሁለት ከሐዋርያት የተረከብኩት ማርቆስ አባቴ ብዬ የያዝኩት አደራው የኔ ነው ብላ ቤተክርስቲያኒቱ ልትቀበለው ይገባታል። ወደደችም ጠላችም ይሄ ነው እውነታው። እኔ ጥፋት የለብኝም። የተሻረ ኪዳን እባካችሁ እንዴ ታወት አትበሉ። ተሽሯል። የኩነኔ አገልግሎት የሞት አገልግሎት አለቀ። እሱ ተሽሯል። የተሻረው ኪዳን ብሎታል ጳውሎስ። ይሄ ነው ጸንቶ የሚኖረው የተሰጠን የተረከብነው ይሄ ነው ብሏል። አሁን ከጳውሎስ ማን ይበልጣል? ለብሉይ ኪዳን ቅርብ እሱ ነው። የአዲስ ኪዳንም ተቀባይ እሱ ነው። አያችሁ ደማስቆ ላይ ብሉይ ኪዳንን እርግፍ አድርጎ ጥሎ አዲስ ኪዳንን ተቀብሎ ኢየሱስ ክርስቶስ ተገልጦለት ስሜን በነገስታት በእስራኤል ባይዛብ ሁሉ ፊት ተሸክመ ትሄዳለህ ተብሎ የተቀበለ ሐዋርያ ነው። እዚያው ላይ ነው ይሄንን ጥሎ ያንን ጥሎ ይሄንን ይዞ የወጣው። እንግዲህ በፊት ሲሰድበው የነበረውን ስም ይሰብካል። ይሄ እንዴት አሉ ገረማቸው። እባካች ቤተክርስቲያን የባክሽ እንደ ጳውሎስ ሁኚ። በቃ ጳውሎስን ያገኘ ጌታ እንዳገኘሽ አድርገሽ እመኝና ይህን ትልቅ ዕድል ተጠቀሚበት። በየቦታው በምናምን ስም ባልታወቀ እንዴ በእናርሴማ በነክርስቶስ ሰምራ በተክለ ሃይማኖት በአቡነ ሐራ ድንግል ደግሞ አቡነ ሐራ ድንግል እኔ የማውቃቸው በአገሬ ነበሩ። አሁን ደግሞ በዚህ በአዲስ አበባ መጥተው ደግሞ እንዳለ አፈር የሚሸጥበት ጸበል አፈር የሚሸጥበት እምነት እየተባለ አፈር በምን ልበላችሁ በዚህ በሳፋ እየተድቦለቦለ እያወቁ የሚሸጡት አቡነ ሐራ ድንግል በሉ ሁላችሁ በጻድቃን በቅዱሳን የምታምኑ ኮሜንት ላይ አቡነ ሐራ ድንግል በሉ። ጊዜ የሌላችሁ 11 ቁጥርን ጻፉልኝ። በጻድቁ በአቡነ ሐራ ድንግል ቃል ኪዳን የምታምኑ ሼር ሪፖስት አድርጉ። 11 ጊዜ ኮፒ ሊንክ 11 ጊዜ ሼር አድርጉ። ሻዶ ባን ውስጥ ነው አካውንቴ። ይህኛው የጻድቁ አቡነ ሐራ ድንግል እምነት ነው። ብዙዎችን ከካንሰር ከቲቪ ከነርቭ ከእጢ ከኤችአይቪ እየፈወሰ የሚገኘው የጻድቁ አቡነ ሐራ ድንግል የቃል ኪዳን እምነት ነው። ላልሰማ አሰሙ። የተዋህዶ ልጆች ሼር አድርጉ። የታመመ ሰው ሁሉ መጥቶ በጻድቁ በአቡነ ሐራ ድንግል ቤት ይፈወስ። በተለይ በካንሰር እየተሰቃዩ ያሉ በኤችአይቪ እየተሰቃዩ ያሉ መጥተው በዚህ እምነት ይዳኑ። እንዲሁም ከቤተ መቅደስ የሚፈልቀው ጸበላቸው ብዙዎችን እየፈወሰ ነው። ስለዚህ እዚሁ አዲስ አበባ አያት ደብረ አያት ዋሻው አቡነ ሐራ ድንግል ዘወትር እሑድ የገዳሙ ጉዞ አለ። እምነቱን ጸበሉን መጣችሁ ውሰዱ። ሰላም መላው ኦርቶዶክሳውያን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አማኞች፣ ይህ የደገኛው አባት የአቡነ ሐራ ድንግል የቃል ኪዳናቸው እምነት ነው። ብዙዎችን ከካንሰር ከኤችአይቪ ከነቀርሳ ከቲቢ ከልዩ ልዩ ከአጋንንት በሽታ ያዳ ነው። ስለዚህ አማንያኖች ብቻ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ብቻ ሼር ዱይት አድርጉት፣ ለመላው ዓለም ይዳረስ።
ይህ እምነት የሚገኘው አዲስ አበባ ያጣፎ ገብርኤል ከመጣችሁ በኋላ 10 ብር ባጃጅ ነው። የ10 ብር ባጃጅ ይዛችሁ እዚሁ ዋቹ አቡነ ሐራ ድንግል መምጣት ትችላላችሁ። እንዲሁም ዘወትር በ11 እና እሁድ ጉዞ አለ። እሁድ ዘወትር ጉዞ አለ። ከፒያሳ ጊዮርጊስ 12 ሰዓት፣ ከእስጢፋኖስ 12 ተኩል፣ ከመገናኛ ደራርቱ ህንፃ 1 ሰዓት የሚነሳ እምነት ስላለ ጉዞ ስላለ የገዳሙ ጉዞ እዚህ እየመጣችሁ መዋል፣ መጠመቅ፣ መዳን፣ መፈወስ ትችላላችሁ። በተለይ በመድኃኒት ገንዘባችሁ እያለቀ ያላችሁ ኦርቶዶክሳውያን ኑ። የደርሶ መልስ ዋጋ 200 ብር ነው። እስከ 7 ሰዓት ደርሶ መልስ አለው የገዳሙ ጉዞ። ስለዚህ ኑ ተፈወሱ፣ ዳኑ ስንል መልእክታችን ነው። አቡነ ሐራ ታላቁ ጻድቅ እየተባሉ መቀለጃ ህይወት መቀለጃ ተው ክብር ለእግዚአብሔር ስጡ። እግዚአብሔር የሰጣችሁን አደራ ተቀበሉ። እንካችሁ ያላችሁን ተቀበሉ። አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ነው የተባለው። ማርያምን ለዓለም እስኪሰጥ ድረስ አልተባለም። ከመላእክት አንዱን እስኪሰጥ ድረስ ዓለሙን ወዷል አልተባለም። ከመጀመሪያ ካሉት ጻድቃን አባቶች ጀምሮ ምናልባት ክርስቶስ እስከመጣበት ጊዜ ድረስ ከተነሱት እግዚአብሔርን ካከበሩት ደጋግ አባቶችም እንኳን ቢሆን አንዱን ጠርቶ በእርሱ የሚያምኑ ሁሉ እንዲድን ብሎ አንድም ሰው እግዚአብሔር አልሰጠም። ላልሰጠና አንጨነቅ፣ ላልተሰበክነው አንጨነቅ። ይውላችሁ ሂዱና ወንጌልን ለፍጥረት ሁሉ ስበኩ። ከዚህ በኋላ ኢየሱስ ነው እዚሁ ማርቆስ ወንጌል ምዕራፍ 15 ላይ ከዚህ በኋላ ኢየሱስ ማርቆስ 16 ላይ ኢየሱስ ራሱ ለዘላለም ሕይወት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያው በእጃቸው ላከው ነው የሚለው። ኃላፊነትና አደራ ይሄ ነው። ይህንን አደራ እንጠብቅ። ለዚህ አደራ እንጋደል። ሌሎቹን ዝቅ እናድርጋቸው። ይሄ ሙትቻ አገልጋይ ከየቲክቶኩ እየገባ ሰውን የሚያወናብድ እባካችሁ ወገኖች፣ ገዳዮች ናቸው፣ ነፍሰ በላዎች ናቸው፣ ታኩላዎች ናቸው። ታምረ ማርያም የኦርቶዶክስ ቤተክርስቲያን ዶግማዋ ነው የሚል የመጨረሻ መሀይም፣ የመጨረሻ ደንቆሮ፣ የመጨረሻ ነፍሰ በላ፣ ነፍሰ ገዳይ ሊሆን አይችልም። ይሄው እኔ ክርስቲያን ነኝ የክርስቶስ ነኝ ካለ ይውላችሁ ክርስቲያን ማለት ክርስቶሳዊ ማለት ነው። የክርስቶስ ከሆነ ይሄ ነው ተልኩ። አይ ከክርስቶስ በፊት እኮ ገብርኤል ነው መታወቅ ያለበት ካለ ገብርኤል ብሎ እምነት መፍጠር አለበት። ማርያም ብሎ እምነት መፍጠር አለበት። ከክርስትና ይውጣ። እሱ ክርስትና አይደለም። በአንጾኪያ አማኞች ወይም ደቀ መዛሙርት ክርስቲያን ሲባሉ የክርስቶስ ስለሆኑ ነው። የማርያም ሆኖ አይደለም። ማርያምን ሰብከው አይደለም። ገብርኤልን ሰብከው አይደለም። የትኛው ሐዋርያ ነው? አይ ምዕመናን አንድ ነገር እንዳንሳሳት ተጠንቀቁ። ኢየሱስ የመጣው ከማርያም በኋላ ነው። ማርያም የመጣችው ከገብርኤል በኋላ ነው። ስለዚህ መጀመሪያ ገብርኤልን ማወቅ አለብን፣ መቀበል አለብን። ከገብርኤል ቀጥሎ ደግሞ ያበሰራት ማርያም አለች፣ እሷን ደግሞ ማወቅ አለብን። ከማርያም ቀጥሎ ነው ኢየሱስ የተጸነሰው የተወለደው። ኢየሱስን ማወቅ ከዚያ በኋላ ሶስተኛ ደረጃ ነው። ይሄ የሞት መንገድ ነው። የጥፋት መንገድ ነው። ስለዚህ ወገኖች ኢየሱስ ራሱ ለዘላለም ሕይወት የሆነውን የማይለወጠውን በማንም የማይተካ ምሁራኖች ተወያይተው የማይጨምሩበት የማይቀንሱበት ምንም አይነት ትርጉም የማይሰጡበት ደግሞ ለዘላለም ሕይወት የሆነ ምንም የማይጨመረ ብቸኛ በቂ የሆነ ኢየሱስ ብቻ የሚል የለም ይላሉ እነዚህ የተረገሙ፣ እነዚህ የጥፋት አገልጋዮች፣ የሞት አገልጋዮች። ኢየሱስ ብቻ የሚል የለም። መዳን በሌላ በማንም የለም የሚለው ቃል ምን ያመለክታል?
በሌላ በማንም የለም ማለት እኮ በእኔ ብቻ ማለት አይገባችሁም እንዴ? ብቻ የምትል ቃል እንድትጻፍ ነው የምትፈልጉት እንዴ? የፉክክር ወንጌል የለም፣ የእውነት ወንጌል ነው ያለው። እውነቱ ይሄ ነው። መዳን በሌላ በማንም ካለ እኮ ምንም ማንም መዳን በማንም የለም እኔ ብቻ እያለ እኮ ነው። በሩ እኔ ነኝ፣ በእኔ በቀር ወደ አብ የሚገባ የለም ካለ እኮ በእኔ በቀር ማለት እኮ እኔ ብቻ ነኝ እያለ እኮ ነው። ብቻ ሌላ ምንም ነገር የለውም። ለእግዚአብሔር ስገድ፣ እርሱን ብቻ አምልክ። አያችሁ፣ እርሱን ብቻ አምልክ ነው የተባለ። ለእግዚአብሔር ስገድ ሲል ግን ለእግዚአብሔር ብቻ ስገድ አላለምና ብቻ ስለሌለች ሌሎችን ጭምር እንስገድላቸው። እኔ እኮ ይሄን ሲያጣምም ልክ ነው ብለው የተቀበሉ ሰዎች ደግሞ ያሳፍራሉ። ይሄ ሆን ብሎ ጠማማ ነው። ከአጋንንት ትምህርት ቤት ተመርቆ የወጣ የአጋንንት ሐዋርያ ነው። በሰማይም ይሁን ከምድር ባለው ከምድርም በታች ባለው ነገር ለማናቸውም እንዳትሰግድ ካለ ስግደት የእግዚአብሔር ብቻ ነው። ኢየሱስ ለእግዚአብሔር ስገድ እርሱን ብቻ አምልክ ተብሏል እና እርሱን ብቻ እናመልካለን። ስግደት ማምለክ ምንድን ነው ሲጀመር? ማምለክ መስገድ አይደል እንዴ? አምልኮ የሚገለጠው በስግደት በዝማሬ አምልኮ ዝም ብሎ አምልኮ ማለት እኮ ዝም ብሎ ቁጭ ብሎ የሚታይ ነገር አይደለም። አምልኮ ማለት አንደኛ እግዚአብሔር ብቻ ፈጣሪ ማለት ነው። ለእርሱ ብቻ ስግደት፣ ለእርሱ ብቻ አምልኮ፣ ለእርሱ ብቻ ዝማሬ። አምልኮ ማለት መገዛት ማለት ነው። ስለዚህ ስግደት ከሆነ አንዱ አምልኮ ነው። እርሱን ብቻ አምልክ ከተባለ ለእርሱ ብቻ ስገድ እየተባልን ነው። እባካችሁ ወገኖች እናምልጥ። አምልጡ፣ ልታመልጡ ይገባችኋል። ከዚህ የሞት መንገድ ፈጥናችሁ አምልጡ። እውነተኛ ኦርቶዶክስነትን ፈልጉ። እንነጋገር። ከሳቴ ብርሃን ስብከተ ወንጌል አገልግሎት በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ መሰረት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛ አስተምህሮ፣ እውነተኛ የወንጌል አገልግሎት፣ እውነተኛ ስርዓት መሰረት ባደረገ መልኩ ከሳቴ ብርሃን ሞዴል የሆነች የኦርቶዶክስ ቤተክርስቲያንን አገልግሎት ጀምሯል። እባካችሁን ከያላችሁበት እየተጠራራችሁ ኑና ኦርቶዶክስነትን እንደገና እንፍጠራት፣ እንደገና እንውለዳት። በእውነተኛ አገልጋዮች ተረግዛ አለች አንዲት ንጹሕ ኦርቶዶክስ፣ እውነተኛ ወንጌልን የምትሰብክ፣ እውነተኛ ጌታን የምትገልጥ። የተወደዳችሁ ክርስቲያኖች ይህንን መልዕክት ማስተላልፍላችሁ፣ ይህን ፕሮግራሜን ለሌሎች እንዲዳረስ እባካችሁን ሼር አድርጉልኝ፣ ኮፕሊክ አድርጉልኝ። ቁጥሩ ይብዛ ይጨምር፣ አብረን ወንጌልን እንማማር። ከዚህ በኋላ ይህን በሚመስል ትምህርት እመጣለሁ። በሚቀጥለው እግዚአብሔር ረድቶን ቢፈቅድና ብንኖር ጥሩ ፕሮግራም ደግሞ ይዤ ወደ እናንተ እመጣለሁ። እግዚአብሔር ጸጋውን ያብዛላችሁ። ገድላት በወንጌል ውስጥ ስንማማር እየተቸናቸው ነው የምንሄደው። እየተቸናቸው ለምን በገድለ እገሌ እንዲህ ተብሎ ተጻፈ? ለምን በድርሳነ እገሌ እንዲህ ተብሎ ተጻፈ? ይሄ ጸረ ወንጌል አይደለም ወይ? የአጋንንት ትምህርት አይደለም ወይ? እያን ገድላትን እዚያ ውስጥ እየጠቀስን እያወጣን የምናፈርስበት የወንጌል ትምህርት ይኖረናል። ስለዚህ ወገኖች መታገል አለብን፣ መበርታት አለብን። ድጋፍ የምታደርጉ አይዞ በርታ የምትሉ የምትጸልዩ እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ፣ በክንፈ ረድኤቱ ይሰውራችሁ፣ ከሚዋጋችሁ፣ ከሚያደክማችሁ፣ ከሚያዝላችሁ
የዚህ ዓለም ሐሳብ፣ የአጋንንት ፈተና እርሱ ይጠብቃችሁ። እምቢ ብላችሁ እንደ ዮሴፍ ጨርቃችሁን ቀዳችሁ ጥላችሁ ተስፈንጥራችሁ ለመሻገር ጸጋውን ያብዛላችሁ፣ አቅም ይሁናችሁ። የዮሴፍ አምላክ ከእናንተ ጋር ይሁን። ዓለም ዮሴፍን ጎተተችው። የጲጥፋራ ሚስት ናት። ዮሴፍን ጎተተችው። አያችሁ፣ ጌታዬ በሁሉ ነገር ላይ ሲያሰለጥነኝ፣ በቤቱ ላይ ሲያሰለጥነኝ በአንቺ ላይ አላሰለጠነኝም አለና እምቢ አለ። ጨርቁን ያዘችው። እንግዲህ ይሄ የዓለም ጸባይ ነው፣ የዓለም ተግዳሮት ነው። እምቢ ብላ ታጣለኛለች፣ ስለዚህ ልፈጽመው ምን ማድረግ አልችልም አላለም። የሆነው ይሁን የምትለውን ሴትዮቱ እኮ ልታስገድለው መብት አላት። እንዲህ ያደረገኝ ብላ እኮ ታስገድለዋለች። አሳሰረችው እኮ። ዮሴፍ ይሄ ነገር እንደሚመጣበት ሁሉ ያውቃል፣ መጥፎ ነገር እንደሚጠብቀው ያውቃል። ነገር ግን በእግዚአብሔር ፊት ይሄን አላደርግም አለ። ጀግና ታማኝ የእግዚአብሔር ሰው። እግዚአብሔር ደግሞ ከፍ ከፍ አደረገው። እግዚአብሔር ከእስር ሲፈታ እኮ እስር ቤት ገብቶ ከእስር ሲፈታ ፈርዖን ከፍ ከፍ ሲያደርገው ያሳሰረውን የጲጥፋራ ልጅ እኮ ነው የዳረለት። አይገርምም? ዮሴፍ እንደ ኤፍሬምንና ምናሴን ሲወልድ በጣም የሚገርም ነገር ነው። ከጲጥፋራ ሚስት የተወለዱ ልጆች ናቸው። ንጉሱ ያጋባው የጲጥፋራን ልጅ ነው። በቤቱ ላይ መጣበት። እንደገና ፈርዖን ምን አለው? ዮሴፍን ያላንተ ፈቃድ በግብፅ ምድር ማንም እግሩን እንዳያነሳ ነው ያለው። አያችሁ፣ በጣም የሚገርም ስልጣን። እግዚአብሔር ከፍ ከፍ ሲያደርግ፣ በእግዚአብሔር ስትታመን፣ ከእግዚአብሔር ጋር ስትጣበቅ፣ እግዚአብሔር አንተ ሞገሴ ነህ፣ አንተ ሕይወቴ ነህ፣ አንተን አምናለሁ ስትል እግዚአብሔር እንዴት አድርጎ በጠላት ላይ ቀብቶ እንደሚያሳልፍ ተመልከት። ስለዚህ ወገኖች ዓለም ክፉ ናት፣ ትጎትታችኋለች። በጥቅም በስልጣን በክብር በሙስና ትይዛችኋለች። እንዲህ ብላችሁ ውጡ፣ ግዴላችሁም እንዲሁ ከዓለም የሚመጣ ጉዳት ይድረስባችሁ። እግዚአብሔርን አስቀድሙ። አንደኛ ለምድሪቱ በረከት ናችሁ፣ ለራሳችሁ አክሊልና ሽልማት ታገኛላችሁ፣ ለቀጣዩ ትውልድ ደግሞ ፈውስ ናችሁ። እግዚአብሔር ይባርካችሁ። እርግጠኛ ነኝ ትጨክናላችሁ፣ ታደርጉታላችሁ። ለዚህ ቤተክርስቲያን ደግሞ እጅ ለእጅ ተያይዘን የምንሰራበት ጊዜ አሁን ነው። እንጠራራ። ወጣት እህቶች፣ ወጣት ወንድሞች፣ አባቶች፣ እናቶች ኑ እንሰብሰብ። አድራሻችንን በከሳቴ ብርሃን የቴሌቪዥን አገልግሎት ዩቲዩብ መርሃ ግብር ላይ እናስተዋውቃችኋለን። በዚያ እየመጣችሁ መካፈል ትችላላችሁ። እኔ በዚህ ክፍል መግለጥ እችላለሁ። የከሳቴ ብርሃን አገልግሎት እሁድ ከሰዓት ፕሮግራም ሁልጊዜ ከሰዓት ነው። እንግዲህ የራሳችንን ቦታ እግዚአብሔር ረድቶናል፣ በቅርብ እናገኛለን፣ እንረከባለን። ከዚያ በራሳችን ቦታ ላይ በሚመቸን ሰዓት እስከምንጀምር ድረስ አሁን ያለን አማራጭ ከሰዓት ነው የምንገለገለው። አምቼ ወይም ደግሞ አንበሳ ጋራዥ አጠገብ በሚገኝ ቤዛ ኢንተርናሽናል አጠገብ ነው ያለነው። ከዚያ ላይ ደርሳችሁ ስልክ ብትደውሉልን እንቀበላችኋለን፣ እናስተናግዳችኋለን። ስልክ ቁጥራችንን በከሳቴ ብርሃን የዩቲዩብ አገልግሎት ላይ ታገኙታላችሁ። በዚያ ብትደውሉልን እናንተን ለመቀበል ዝግጁ ነን። ግድ የላችሁም። እንሰብሰብ። ተጽዕኖ መፍጠር አለብን። ይህንን የበከተ የሞት መንገድ ወላጆቻችን እንደተቀበሉት እንደያዙት መሞት የለባቸው። ከእሳት እኮ ነው የምታወጧቸው፣ ከሞት እኮ ነው እንዲያመልጡ የምታደርጓቸው። እንትጋ፣ እንበርታ። ተባረኩልኝ። እግዚአብሔር ይባርካችሁ። በቀጣዩ ፕሮግራም ደግሞ በተመሳሳይ ርዕስ ይዤ እስክቀርብ ድረስ ይህንን ፕሮግራም እየተከታተላችሁ እየተማማራችሁ እየተናነጻችሁ ጠብቁኝ። እግዚአብሔር ጸጋውን ያብዛላችሁ። እወዳችኋለሁ።